የሀብታም ኑሮ የሚባል የሆነ የሀብታም ኑሮ ግን ምን አይነት ነው? ሰው አሁን የሀብታም ኑሮ የሚለው ምንድን ነው? አሁን እንግዲህ ዲፋይን ማድረግ ነው። ሀብት ለእኔ ሰው በሚወደውና በሚፈልገው ነገር ውስጥ በነፃነት ሲኖር ነው። ገንዘብ ነፃነትህን ከነሳ፣ መኖሪያ ነፃነትህን ከነሳ፣ አለባበስህ ነፃነትህን ከነሳ፣ አመጋገብህ ነፃነትህን ከነሳ you are not rich። ሀብት ባለጸጋ አይደለም ማለት ነው። ኦልሞስት የምትወደውን ነገር ነው የምታደርገው። ስለዚህ የምወደው ነገር ይሄ ነው፣ ያንን ነገር ነው የምታደርገው። እጅህ የሚዘግነውን ያህል ነው የምትበላው የምትይዘው። እጅህ የሚዘግነውን ያህል ከሰራህ በኋላ ሌላው ደግሞ something ያንተም አይደለም የሲስተሙ ነው የሚሆነው። ስለዚህ ለኔ ላይፍ ስታይል ይሄ ነው፣ የምትወደውን ብቻ መኖር። ሰው ስለነገው ያቅዳል እንጂ ብዙ መጨነቅ ያለበት አይመስለኝ። ስለ ጭንቀት ነው ያወራሁት። እሺ እንደው በመጽሐፍ ቅዱስም ብታይ የዕለት እንጀራህን ነው የምትጠይቀው። አብዛኛው እንቅስቃሴ በፈጣሪ እጅ ላይ ያለ መሆኑን ሲያመለክት የሰማይ ወፎችን ያመለክታል። አያርሱም ይላል፣ የምድር አበቦች አይፈትሉም ይላል። ግን ከሰለሞን በላይ ይለብሳሉ። ኦልሞስት ያ ነው ስታይሉ። ስለዚህ እኔ ከዛ ነው ኖርማሊ የኖርኩበት ማህበረሰብ ይሄንን ነው ያስተማረኝና ቤተሰቦቼም ይሄንን ነው የሚያስተምሩኝና ጀስት ዕለታዊ የምታገኘውን ነገር አመስግነህ መኖር ነው። ለምንድን ነው ጭንቀቱ የሚመጣው? ነገር ጠረጴዛው ይሄን ነገር ይዟል አይደል? ሰርቭ እያደረገ ነው። በእኛ በምንበላበት ሌብል ላይ ነው ያለው እና አራት እግር አለው ጠረጴዛ። አንደኛው እግሩ ኮሚኒኬሽን ነው። ምንድነው እኔ የምፈልገው ወይስ ማህበረሰቡ ምንድነው የሚፈልገው፣ ፋሚሊው ምንድነው የሚፈልገው? አንዱ ያንን በመጠን ማወቅ ነው። አንደኛው እሱ ነው። አንደኛው ደግሞ ቦዲ ነው። ምንድነው ጤናማ ነገር መብላት አለብህ። ኦኬ ፕላስ እንደዚህ ማለት ነው። እሺ ከሆነ ማለት ነው። እሺ ሁለተኛ ደግሞ ኤክሰርሳይዝ ማድረግ አለብህ። ቦዲ የሚፈልገውን ኤክሰርሳይዝ ያስፈልጋል፣ የሚፈልገውን ምግብ ያስፈልጋል። ሶስተኛው እግር ደግሞ ስፒሪቹዋሊቲ ነው። ስፒሪቹዋል በምንም መመን ግን የሆነ ስፒሪቹዋሊቲ ቢኖር ጥሩ ታምንበት ያስፈልጋል። የምታምንበት እና ቱ ማች እንትኑ ጥሩ አይደለም፣ ዜሮም ጥሩ ስራ የተመጠነ ያስፈልጋል ነው። ሌላኛው ደግሞ ወርክ ነው። ስትሰራ ቱ ማች ወርክሆሊክ መሆን የለብህም። ቱ ማች ሌዚ መሆን የለብህም። መጠነኛ ስራ ነው። ስለዚህ አራት የተስተካከለ እግር ያለው ጠረጴዛ አይነት ህይወት ይኖርሃል። ግን አንዱ ቢረዝምስ ይሄ መቀመጥ አይችልም። ስለዚህ ይሄኛውን ለማስተካከል